ጎበዝ አንባቢ አልነበርኩም። ማንበብ በጣም ነበር የምጠላው። ሳነብ እንቅልፌ ይመጣል። አንድ ፔጅ እንኳን መጨረስ አልችልም ነበርና ስትራግል ነበር ማደርገው። ስለዚህ በዚህ ምክንያት ሲጀመር በፊት አላነብም ነበር ከነ ማለት ነው። አባቴ ብዙ መጽሐፍት ይገዛልኝ ነበረ፣ ግን አንድ ቀን አንብቤያቸው ራሱ አላውቅም ከትምህርት መጽሐፍ ውጭ። አሁን እንዴት ማንበብ ክህሎቴን እንዳዳበርኩኝ ልንገራችሁ። በመጀመሪያ ደረጃ ሁላችንም ልንረዳው የሚገባው አንድን ነገር ስናደርግ ብዙ ሰው ስላደረገ ይጠቅማል ስላለ ሳይሆን የምናደርገው የምር ፐርሰናሊ እንጠቀምበታለን ወይ ብለን ስናስብ ነው። ስለዚህ ዳይሬክት ብታነብ ምንድነው የምትጠቀመው? ምንድነው የጎደለኝ ባለማንበቤ ብዬ ራሴን ጠየቁት። ስለዚህ ራሳችሁን ጠይቁ። ለእኔ የጎደላችሁን ታውቃላችሁ ማለት ነው። እሱን ነገር ደግሞ ለመሙላት ማንበብ እንዳለብኝ ስረዳ ከቤተክርስቲያን መጽሐፍቶችም ሊሆን ይችላል፣ ሰልፍ ኢምፕሩቭመንት መጽሐፍቶችም ሊሆን ይችላል። እነሱን ነገሮች ለማንበብ ጀመርኩ ማለት ነው። እነሱ ነገሮች ሳነብ ሊትራሊ አንድ ፔጅ እንኳን አልጨረስም ነበር ማለት ነው። እንቅልፍ ይመጣል። በጣም ነው ስትራግል የማደርገው የነበረው። ነገር ግን የሚጠቅመኝ ነገር እንዳለ መጀመሪያ አውቄ ስለሆነ የጀመርኩት ተስፋ አልቆረጥኩም። እስክለምደው ድረስ ራሴን የታገስኩኝ እንደዛ ማንበብ ጀመርኩ ማለት ነው። በመቀጠል ደግሞ በህይወቴ አፕላይ ለማድረግ ያደረግኩት ነገር ቢኖር ኖት መያዝ ነው። ኖት መያዝ ስላችሁ ልክ ከራሴ ህይወት ጋር የሚገናኝበትን መጠን በማየት ኖት እያያዝኩኝ እነኛ ነገሮች እንዴት በህይወቴ ደግሞ አፕላይ እንደማድረግ ከራሴ ጋር የተነጋገርኩኝ ሪቪው እንደመስጠት ማለት ነው። ይህን ነገር ብታደርጉ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። ለሚ ነው በጣም የምወዳችሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።